አንተ ማውቁ ያተወጋለ አህያኮ ጨነገፈቻ ነው መቼ ጨነገፈቻ? ትናንትና ጠዋት ላይ አይደል እንዴ ጨነገፈችው? ኧረ በስመ አብ ተጎድቷል። ኧረ በስመ አብ አታ ስሙ ያችን ለየታችኋታል። ለምን እጃላ እናግራትም? እኔ ተቀምጬ ማለት አንተ የምታናግራት? ኧረ እኔስ ከእናንተ ሻለል እንዴ? እንደውም ከምንጨቃጨቅ ለምን ምካት ገጥመን ያሸነፈ ልጅትን አይወስድም? በሉ አግጠሙ ናና ንግጠማ ታዲያ። እሺ ያ ናስኪ ደግሞ አንተ ወደ እኔ ምን እያደረግሽ ነው አንቺ? ሰላም አላችሁ? ሰላም ነው። ለእስኪ ኧረ እኔ ቸኩላለሁ። አበይ ቶሎ ጠፍጥፈሽ ነይ ወደ መስኩ ነው ያለኝ። ነው ያልኩሽ አይደል? አለበለዚያ ደግሞ ምን ልታመጣ ነው? እሱን ሳመጡ አሳይሻለሁ። ሙጀሊያም እንዴት ምትልክ ነው? ዋሬ ሙጀሊያም ባር ዙሪራውን ከረፈር የማን አባቷ ከፈራም ናት? ቆይ ባልናገር ልቆይ። አወይ ያጉጥባጩኛሽ ምን እንዳላመጣ ለአባትሽ እንዳትነግሪው እንጂ። አንተ ደግሞ ዝም በል። አንተም ወንድ ነህ ልትሳደብ ነው? እሮጣለሁ እኔ ብቻ ነኝ ወንድ። እሺ እንደውም ንገሪው። ለየለየ ነበር ምጥልሽ ነው ብትናገሪ ነው። አንተ የሞተ ገዳይ እኔ ሰደበች መሰለህ አንተ ነው። ስማ ያ ልጅ አህያ ሲጋልብ ጎበዝ ነው። ለምን አንተ ሳጋልብም? እኔ ስጋልብ እስኪ አየው ያ ሲጋልብ አየው። እሱ እንደዛ ጋልባ አሳየን እስኪ። ያችን እንደውም መጋለ ወይ ባልሽ እንሂድ ጋል። እሺ እንግዲህ ዘላል ጋልባት አትቀዳዳ። ኧረ ግን አይ ታስፈራራለኝ እንዳትል። ወጣባት ነጥርቄን ምጥለው። እሺ ጨፉኝ ዘል ምን ያንቦቀቡቃል? አሁን ጣንት አረመጡ። ኧረ አስፈራራችኝ እኮ ወጣ። የታባቱን የዩበይ አሁን አይደል እንደው ለመስከረም ቆይህን ጭግለኝ እሰራለታለሁ። እንዴት ተጥዋለበ እና የታባቱን የዩበይ አያቡሽ አሁን አይደል እንደው ለመስከረም ምን ልጅ እኔ እያለሁማ ማንም አይነካስ።
ይኸው ከጥቁታ አያስር ተጎልተዋል እነዚህ ዝብዝፎች። እነዛ ናቸው በይ። አዎ እሴት ላይ ነው ሱሪያቸውን የሚያሳዩ። እኔ እያለሁ ይህን ጭቅሉላ ሰብሬ ነው የምጥለው። አሁን እግርሽ ላይ ድፍት ብሎ ይቅርታ እንዲጠይቅሽ ነው ማድረግ። እኔ ደግሞ በፍጥም ቶሎ ይቅር አላቸው። የማን ልጅ እንደሆንኩ አላወቀም ማለት ነው። እሰይ የኔ ጀግና ሂድና ቀደ ጣላቸው። አብረን እንሂድ ነን። አይ አንተ ሂድና እዚህ መጣው ራሳቸው ይቅርታ እንጠይቃለን። አዎ እሺ አይ ምን ያለው ዛሬስ እንዴት የማይጋጭ ሰው ጋር ያጋጨኝ? አቡሽ የሚባለው ጅብ ታገኘኝ ይበላኛል። በቃ እዛ እመጣልሻለሁ፣ ታርፊኛለሽ ላንድያሽ። እጨኛ እንዳለው ሰው ደግሞ ትራከኝ እኔ። ወይኔ ጎበዝ ተበለሻሽ። እኔ ምን አልኩ? የዘንድሮ ሰብር እንዴት ነው? ኧረ እኔ ምን አውቄ ምን እኔማ ይሄን አጓጉል ትምህርት ጀምሬ ሳውደለድል አይደል የከረም። አንተ እኮ አሁንም ቢሆን ብትማር ነበር የሚሻለው። የኛ አርሶ አደር መሆን አንሶ ደግሞ አንተ ተው እባክህ። የእነ በቀለ ልጆች ተምረው ከተማ ሲያውደለድሉ አይደል እንደሚውሉት? ምን ጥቅም አላቸው ብለህ ነው? ልክ ነህ። ግን እኛ ተምረን በተማርንበት ቡጃ ብቻ አይደለም መስራት ያለብን። እና ደግሞ ተምሮ ይራስ ብለህ ነው የተማረና የበላ ወርቁም ሲሉ ሰምቻለሁ። ምን ነው ምን መጣ? አው ሽመሉን ይዞ አመጣጡ። ኧረ ሞተሩ እዲያ ምን እንዳላመጣ ነው? ሰላም ናችሁ? እስካሁን ሰላም ነው። አሁን ግን ነገሩ ሳይሆን እንጂ ሰላም ነው። ማነው ያለምን ያስቀይማል? ኧረ እኛ ምን አላት ብለን አይ ተናገሩ፣ አለበለዚያ ሴት ሸላኮ ይባይ ፍራማ እኛ ብንሆን ምን ታመጣለህ? እኔ ነኝ የመጣው እና እኔ ልትመታኝ ነው? ሽመላ ጓብረ መጣ ያዙ ፈጣጣይ ተረጋጉ። ወይኔ ፈያ ይውላችሁ እንዲሁ በመድኃኒዓለም ልለምናችሁ እኔ ጸማሉድ ታዲያ ምን አባል ታዋል ነው እጮኛን አስከትሎ የመጣ? እኔማ እነሱ ናቸው ነገሬ ናቸው ያስቀየሙኝ ስትለኝ ጊዜ በጮኛ ፊት ጀግና ሆኜ መታየት ፈልጌ ነው። ምንድነው ግጠመን አልገጥም ደግሞ እንደ ጀግና መሞከሩ ቀዳዳ። ይውላችሁ እንስማማ፣ እንደራደር። ይሄ አይሻልም? እኔም ሰሞኑን የቆረጥኳት ሽመልስ ስማከት ደም እንዳቀምስብኝ ድርድሩ ይሻለናል እኮ። ልክ ነህ። ጸብ ተጸብ ምንም አናተርፍም። ጸብ ዱላ ቀጠቀጥ የጅሎች የሞኞች ነው። አዎ የጅሎች ነው። እና ከዚያ ይንሽ ነው። አዎ ዛሬማ በመስቀል ላይ ነውና በዘይም ዜና ፊት አድርጌሽ ነው የምመጣ። ደራደራችሁ ደራደራችሁ። ሰላም ነው አይደል? ሰላም ነው ወይ? እንዴት ነው? ደህና ነን። እሺ ከኛ ምንድን ነው የምትፈልገው? እኔማ ፎክሬ ስለመጣሁ እጮኛን ሄዳችሁ ይቅርታ እንድትሉልኝ ነው። ማ እኛ ያችን ጥፍራም ተው እንጂ እንደዛ አይባልም። እኔ እኮ እሷን በጣም ነው የምወዳት። እንደው እባካችሁ ልለምናችሁ በማርያም። አንተ ተው፣ ወንድ ልጅ እንደዛ አይሆንም። በምትኩለኛ ምን ታረግልናለህ? ያላችሁትን አዝዙት። ይቅርታ እንል። እኔ በበኩሌ ይቅርታ አልልም። እንደውም ምተው። ለምን? ግድ የለም እሷ እያየች ጀግና መሆናል የፈለግ? አዎ። ስለዚህ ቀስ አድርገህ ምተው። አንተ ሙደቅ። ኧረ ምተው። ወይ ጉድ እናንተ! የሽመሉ መርዘም ወስዶ ቀለጠመው እኮ። እሰየኔ ጀግና ደልቅ። በምን ዘፈን እየዘፈንክልኝ እኮ ነው? እሺ ዘፍንልሃለሁ። በላ ገዳይና ወንዳ ወንድ ደፋር መሆን እስካማረው
እኔን መምታት ሳይሆን አቡሽን መግጠም ነው። ሽመል አንቆሻቅሾ ክንዱን መፈተን ነው። ወየው የኔ ፈሪ ወየው የኔ ፈሪ ወየው የኔ ፈሪ ወለቀ እሱ ዙር የተባለችት ልጅ አይደለች እንዴ? እዲያ እሱንም እምቢ ሳይሉ ቀሩ ብለህ ነው? ያ መሰሉን ዋራ ነው እንዴ አገባሻለሁ እያለ የሚጫወትባት? አይ ይሄ ነገር ደም ሳያቃባቸው አልቀረም። ምኑም አላማረኝም። ምኑ ነው ያላማረሽ? አንተ ደግሞ አሁን ሄደው መንደሩን አይደል እንዴ በወሬ የሚያምሱት? ተይ እባክሽ፣ ቢያወሩስ እኔና አንቺም ከመጋባት ማንም አያስቀረንም። እንዴት አራ ሰርግ ደግሞ በቅርቡ ነው አሉ። እስቲ እንደው በላ አቃራ። እሺ ተዱሎ ሳይሻል አይቀር። አረ ጎበዝ አረ ጎበዝ እናንተዬ! አረ ጎበዝ! አረ ዲያኑ! አረ ያ ሰውዬ! አረ ያ ቀዳዳ! እንዲያምን ሰለለኝ ቀድጄ ልጣለው መሰለኝ። አረ ጎበዝ! አረ ነብሮ! ሱሬ ላይ ብለው ተመልሶ ባቴ! አረ መቼ ይሆን የሚታይ ጉልበቴ? ከዚህ የበለጠማ በጉጣም ሽመኔው ባቴን እያነከትከኝ አይደል? አርዋ ሰርግማ በቅርቡ ከሆነ እንደው ፉከራ ፎክር። እሺ ሰርግማ ማደምቀን ያልነበር ዘራፍ ሂደኑ በሬ ወክሎ የሚቆም እንደውራ በሬ የወግየልኝ ማለት ይሄ ነው። ያላየሚው ያየሚትገበው እምቢ በላቸው የወግየልኝ የሚለው ቁልቋል ድረስላቸው ፈሪ ተጨንቋል። ግን አንተ ላይ ብቻ ነው እንዲያሞት። ወይ ጉድ እናንተ! የሽመሉ መርዘም ወስዶ ቀለጠመው እኮ። እሰየኔ ጀግና! የእንጭቅል ገና ሰብራለሁ። ባል እንግዲህ ጥራትና ይቅርታ ጠይቅልህ። እንዴትም አይደል ተስማምተን የለም እንዴ? ሄዳችሁ ነው እግሯ ስር ድፍት ብላችሁ ይቅርታ የምትጠይቋት እና ይቅርታ ልንል ነኝ ፎቶግራፍ እንነሳ። ኧረ ተወኝ አንተ! ኧረ ተው ልቀቀኝ! አንቺ ደግሞ ሻቲ ነኝ ማስወያይናል። አንድም ያየንም ለማስተዋሻ ይሆነናል። ነኝ ይሻላል። ነኝ ልቀቀኝማ። እሰየኔ ጀግና! እያብከነከና መጣቸው። ይቅርታ፣ ሁለተኛ ይደገመኝ። ዝቅ እያላችሁ ይቅርታ ጠይቋል። በጣም ይቅርታ። እንግዲህ አይደገመን። ፈሪ መንጋ! ለዚህ አሞታችሁ ነው ወንድ አሰዳቢዎች። በለው ከዚህ ጥፉ። እናንተ ያለቻችሁን ያሰማችሁ ምን? ከዚህ ጥፉ። አነስ ብላ እቤት ማይቆርጥ አይደለም የመሰለኝ። እሰየኔ ጀግና! አኮራኝ! ና በልቀፈኝ ና
እንግዲህ አቆሬ ማለት ነው በሽመል ከርጄ ልጥለው ሽንት ወዶ ብትን ያለ ተውት ግድ የለም እሱ በጮኛው ፊት ወንድ በሽታ አይደል የፈለገ አዎ ይሄም አለኛ እኮ ደግ ነው የተሸነፍንለት ይመስል እሺ እንዴት አደርሽ? እግዚአብሔር ይመስገን። ደግሞ ቤተሰቦችሽ ምን ለማለት ፈልገው ነው? ደግሞ ምን አሉ? ላንተ አንሰጥም አንዲል ማሉ አይደል እንዴ? እነሱ ብቻ አይደሉም እኔም አንተን ለማግባት ፍቃድ የለኝም። አሃ ምን ያንሰኛል? እኔ እንደሆንኩ የኩርሶ ዘር ነኝ። ደግሞ ምንም አንስ ጎምላላ ነህ፣ ግን እምወደው የሚወደኝ ሰው አለ። ቢወድሽ በወግ በማረጉ ሽማግሌ ልኮ ታላገባሽ ምን ያረግልሻል? እንደው አልሞላለት ብሎ እንጂ እሱስ እኔን ከማግባት ወደ አይልም። አንተ በስኪ ለማንኛውም ደግሜ ሽማግሌ ልኬ ታላገባሽ እኔ ነኝ ያርገኝ። ወዮ እናቴ ደግሞ ምን ልትሆን? እሱንማ እኔና ጆርጊስ እናውቃለን። አረግ አዝማሪና ጠጪ ዘውድ ቤት ታገረሽ ዘምሮ በመካነስ ጠጣ እንጂ አንተዬ ምን ነው ዝም አልክ? ጠጡ እንጂ ተጫወቱ። እየጠጣን ነው። እሺ እንጠጣለን። አይያ እንደው ይሄ ሞኝ ስለሆነ ነው እንጂ መሳሪያማ የተሰጠው ለህግ ማስከበር አይደል? አዎ ልጄ እንዲያ ነው። ለእሱ እንዳለ አንተ ተረጋጋ። ለደፋ መሳሪያ ነበረ ወጣብን እኮ በየሄድንበት እንዳሰደብን። አዎ ደግሞ ልጄ መሳሪያ እኮ እንደውም አንተ ለምንድን ነው ታበል? አይያ እንደው መኩሪያ እኮ ነህ። እንደው እኔ አንተ አባት እንዴ ተተኮረ እያለህ እኮ ነው ሴት ልጅ ይከበራል እኮ። አይ አባባ የተውት እንደው ከለው ላይ እንደው ቡቅኒ አድርጎ ፈጥሮት ነው። አንቦቀቦቃቸው አኮራን። አይያ የኢትዮጵያ እኮ መሳሪያ ያፈራል። እውነት ነው። ከዚያም ደግሞ የጎጃም ልጅ የበለጠ ልጅ ሀቅ ነው። ልክ ብሏል። አይያ እንደው ዛሬ አንተ ባትኖር ኖሮ እንደው እኔን ማን ያሳየን ነበር ወንድነት? የቱ አላችሁ? በእግዚአብሔር ሰላም አልኮይ ኖር ሰላም ናችሁ? እንዴ ነው በልሳ ጠጣ። የኔ ጠላ እንደማንም ቡጭርቅ አይደለም። አዎ እውነት ነው። ቆንጆ ጠላ ነው የምትጠምቂው። ደግሞ ሰማኑን እንደው ምን ነው ጠፋ? ምን አንቺ ከላይ ታች እያልኩኝ ሆነልኝ ብለሽ ነው? እንደው ሰሞኑንማ ጎረቤት ሰፈር ድብድቡ በዝቷል። የምን ጎረቤት? ምን እንዳልገባው ትሆናለህ? ቅምጥ ናታ። ምን ዳርዳር ታበዛለህ? እኮ የኔን ቅምጥ ማን አባቱን የሚነካት? እኔ ምን አውቃለሁ። ድሪው በዝቷል። ታያላችሁ። እሷንማ የኔንም አረጋት። አንተ ደግሞ ነገር ትቆሰቁሳለህ። በቃ እንሂድ። ናንድ በል እንዲህ ያርጉልህ። ያው በቃ ምን ተንዘባዝበው ወጡ አይደል? ድሮስ የጠጣ ሰው ምን አቅም አለው ብለህ ነው? የዓለም ወርቅ፣ ኧረ የዓለም ወርቅ! አቤት
አንተ ደግሞ እዚህ ነህ እንዴ? እድሜሽ ረጅም ነው ስናነሳሽ መጣሽ። በጣም አሁን ግን እድሜዋን የማሳጥረው እኔ ነኝ። ደግሞ ምን አጠፋው? ይኸውልሽ ያንን ማታ ማታ የሚመጣውን ሰውዬ ስሙ ማን ነው እያልኩ እኮ ስጠይቀው ነው የመጣሽ። ማለት ማታ ማታ ማን ነው? አቤት። እሱንማ በዚህ ቢያስኩት ዱላ ስነጠርቅሽ ትለፈልፊያለሽ። አንተዬ የሰው ወሬ ሰምተህ ትናደድብኛለህ እንዴ? ኧረ ተይ አንቺ። ባሉ ሰላም ዋሉ። እንደው በጊዮርጊስ እኔ ላይ የሌለ ሌላ ሰው ላይ ያለ ምን ነገር ተገኘ? እንደው ድፍት ያርገኝ ስለምትቀናብኝ ነው እሷ እንደዚህ የምትለው እንጂ እንደው ክንብል ያርገኝ። ኧረ መጨከነ ራ እንዴት ነው አንቺ? ተፎግል ተወጡ እኮ ያ ባቸው ደግሞ እነሱን ደግሞ ዝም ብለው ወሬ ብቻ አይደል እንዴ ለጀግና እንዲው እንደምቀናብሽማ ቅድም በሰው መሃል ጠላሽ ቀጭን እንደሆነ ስትናገር ጠርጥሬያለሁኝ። እንዲያው ላምጣ ብልስ ከወዴት አባቴ እንዳንተ አይነት ጀግና እመጣለሁ? የእውነትሽን ነው? እንደው ደፈቀር ኧረ ምን ወጣሽ? እንዲው እንደዚህ ስትይኝ እኮ እንዴት ደስ እንደሚለኝ። እስቲ እንዲው ንቺ እስቲ ጠጪ እስቲ። ምን ነው አንተዬ? ምን ነው ጠጣው የንጠላ ሸጋማ አይደል እንዴ? ኧረ ጉድ ጆሮ አይደል የሚነቅለው? ኧረ በይና ዋሽው እስቲ እንደ ከተሚዎች እስቲ እንደው ነይ እስቲ ጠጋ በይ። እሷ ሂድ አይደል እንዴ? አትመጣም። ነይ እስቲ ጊዮርጊስ። አዎና የኔ ጀግና አንተማ እንደ ጎበዝ አይደል እንዴ? እንዴታ በይ እንግዲህ እመጣለሁ። እሺ በጓይ በል ደህና ዋልልኝ። በል እሰይ የኔ ጀግና። ምን ነው እናንተ? ምን ነው? ኧረ እንዲህ እኮ አይደረግም። ጠብቁልኝ ብያለሁ አይደል? ኧረ ክበር አይ እንዲሁ መድኃኒዓለም እንደኔ ከጥሩ ነገር ላይ ያቋርጥሽ አንቺ። ጭራሽ እንደውም ጣለው እንደፍተታረፈ አንቺ እያጓ ምን ነው ቤተን ጠብቂልኝ ብዬሽ በር ጭራሽ እንደውም ምን ነው አንቺ መቀኛ ቀስ ብለሽ አትመጪ? ምን አስቸኩልሻል? ጭራሽ ከቤቴ እንደውም ታስወጡኝ አባሩኝ እንጂ ደህና ገበያ ያማረልኝ ብዬ ስል እንትን ብላችሁ ደግሞ መበቅት አስመቱኝ። በያውን ከቤቴ ወጣ ይወጣልሻል። ውጭልኝ እናቴ። አንቺ ካሳምሽ ገና ብዙ ጉር ታወጣልሽ። ውጭልኝ በያውን ቀጥ ብለሽ ውጭልኝ። እንትኑ ይቀራል እንጂ እርግጫው ምንድነው አሉ እማማ ባይሽ ይወጣልሻል። እስከ በዚህ ፍልጣ አንጎራጅ ሳጥርሽ ውጭልኝ ከቤት ይወጣልሻል። እስከ ያስመላናቅ ነው እናቴዋ። እንዴ ነችና ያስደረገችብኝ እቺ መተኛ ትዮ አያችሁልኝ ጉዴን። አይ ጉድ ማተተኛ እቺ ማተተኛ ሴትዮ ያስደረገችብኝ አስተባተበችብኝ። ኧረ ዝም ትላላችሁ እንዴ? ኧረ ወይኔ እንደው ሳናስበው እኔ እኮ ስመጣ ነው ያገኘሁት። ለካ ዛሬ ነገር አፍ አልተካፈተችኝም እቺ ሴትዮ። ነይ ውጪ። ደግሞ ምን ተፈጠረ? አንቺ ማለት እናንተ ሰማችሁ? ደግሞ የለተተገኛለሁ አጋጋንቺ አንቺ ሰው ሳይታሰብ እንደ አርጋታች
አስቀረች። እሺ መዘኛ ታዩ እኛ ነን ጥፍተን ነው። ናይ ጉድሽ ናችልኝ ናይ ውጭ ናይ ጉድ ነው ምታይ ናይ ውጭ ብዬሻለሁ። ናይ ውጭ ብዬሻለሁ ነው የምታወራችሁ። ናይ ውጭ ናይ አንተ ጉድ ነው የምታወራችሁ። ናይ ስለምን ጉድ ነው የምታወሪው? አንቺ ጉደኛ ያው ጉድሽ ነው ነው ያው ጉድሽ ነው አንቺ እና ይሄ ነገር ከኔ ጋር ምን ያገናኛል? አንቺ ነሽ ምን ያላችሁ ነው? አንቺ ያረግሽው ነው አንቺ ነሽ ያረግሽብኝ። አንቺ ማሳያት ይዩ ይሄ ራሷ ታስደርጋችሁ ነው የሚሆነው። አንቺ ደግሞ ያኔ ሌባ ይነድርላት እንዴ? አንቺ ሴት ምን አረኩሽ? እኔ ምን አርቄሽ ነው? እስቲ ንገሪኝ። ኧረ ተይ እኔ እና አንቺ አብረን አልበላንም አልጠጣንም። አለሽ ብዬሽ ነው የማስደርግብሽ። አንቺ ሴትዮ አስደረገሽብኛል። አንቺ መተተኛ ምን አርጌሽ ነው ደግሞ? ከተማ አንድ ጠንቋይ ዘመን ናልሽ አውቄያለሁ። አንቺ ሴትዮ በእሱ ነው ያስደረግሽ። ስለምን ጠንቋይ ነው የምታወሪው? ጠንቋዩን የምታውቁት እናንተ ወብቱ ስደብተውልሽ በዛው ላይ ደግሞ እንጀራውን እስጋግሬው አንድ ቀን ሁለት ቀን ቀርቶ ሳምንት የሚቀመጥ እንጀራ አለ እንዴ? ይሄው በሁለት ቀን ነው ሽብት ጋር የሚቀመጥ። ምን አንቺ ወይ ጉድ! ምን አንቺ ብቻ የኛስ ቢሆን ገበያችን ጣላ ሸጠን እኮ ማደር አልቻለም። ገበያችን እኮ እልም ብሏል። ይህች መተተኛ ለካስ በመተቷ ተብትባን ነው። ባለፈው ሌሊት ደግሞ እሷ ደጃፍ ጅብ ሲጮህ ሰምቻለሁ። ማታ ደግሞ ሌሊት ቡና ትወቅጣለች። ደግሞ ቧንቧ ስር ደግሞ የጅቡ ዳር ስታፍሳ አይቻታለሁ። እንደዚያማ ከሆነ ታታ አንድ ቀን አስቀምጠው የሄደችውን የእድር ብር አንቺ ወሰድሽ ብላ ቀጥቅጥ አድርጋ ነው የደበደበችኝ። ለካስ በዚሽ ምክንያት ነው። ኧረ ተውት እስኪ ነው አይደለ? ደግሞ እኔ አላደረኩም። ምን እንደተፈጠረች ተራ በተራ ነገሩ አስደረጋባት። ይኸውልህ ልታሳብዳት አስደረገችብኝ። እኔ አስደረገች ኮሽ ምን ያያለ ላይ ነው አንተ ማን ተለይ ማስደረጋ ቢሆን እንደው ማትጠጣው ለካ ዛሬ ያለ ነገር ለሱ ወፍራም ጠላ ሰጠሽ፣ ለኔ ቀጭን ጠላ ሰጠሽኝማ። እንደውስ በጠላ የተደረገማ መች ለቃለሁ። አንተ ማስደረጋብኝ ምን ትልቅ አደረገሽ? ታውትስ ዳምጤ ልጅ በጠላ ተደርጎበታል እንዴ? እንዲህ ባዘ ይቀር እንደውም ያንን አንቺ ያስደረግሽበት ተየልኝ ከው ነበር የምታረጋት። አሳዳጊ የበደለሽ እናንተ ምንድን ጥልቅ አደረጋችሁ? እውነት አንቺ እስኪ ተናገሪ። ይሄንን አንቺ ነሽ ያደረግሽው? አስደግመሽበታልስ? ኧረ እኔ ምንም የማውቀው ነገር የለም። አገር ሰላም ብዬ በተቀመጥኩበት መጣሁ አይደል እንዴ? እንደዚህ አስደርገሻል እያሉ ይኸው እንደው መኩኔን የሚያጠፉት እኮ አንቺ አላስደረግሽውም። ይሄ እኔ የማውቀው ነገር የለኝም። አስመሳይ ትቢያ እንዴት ዝም ስትይ ሰው ትመስያለሽ? እኔ የማውቀው ነገር የለኝም አልኳችሁ። በቃ እንዴት በቃ ታዲያ? እሷ ካላስደረገችብኝ ማን ያስደረገው? እኔማ አንዴ ቃል ያልፋል አይደል? አልተዋትም። ኧረ ተው አንተ ሰው ጥሩ አይደለም። ወንድሞቼ ከሆናችሁማ ደስታዬ ደስታችሁ ከሆነ የማደርገውን ነገር ሁሉ ከጎኔ ሆናችሁ አግዙ። እኔ በበኩሌ ችግር የለውም። ብቻ ግን ሁለተኛ ጠመንጃ ያለበት ቤት እንዳትወስዱኝ እንጂ። አይ አንተ እንደውም ያውና ማን ያው ቸከሬ ሁለታችን የሚከፍልበት ቀን ዛሬ ነው። አሁን ልክ ነህ። ብቻ ግን እኔን ግጠሙ እንዳትሉኝ። አንተ ማኩ! ኧረ ማኩ! አቤት! ና ፈልገን ነው መጣሁ። እንዴት ናችሁ? ሰላም ነው? ሰላም ናችሁ? እንዴት ነው? እንዴት ነው? እንዴት ነህ? ኧረ ሰላም ናችሁ? አለን እስካሁን ድረስ። አሁንማ ከጮኛ ጋር አብራችሁ ናችሁ አሉኝ። አዎ እግዚአብሔር ይመስገን አብረን ሆነናል። እንደው አንድ ነገር ልንጠይቅ ነበር የጠራንህ። በእርግጥ ጥቅሙ ለሁላችን ነው። ደግሞ እሱ ምንድን ነው? በል ያቺ አንተ አጠገብ ያለች አንተ ጎረቤት ወድጃታለሁ። ማን ደመቁን? አዎ እሱማ አይሆንም። ለምን አይሆንም? አቡሽ ተፈለገ እንዴት አይሆንም? ያ መሰሉ አይደለም እንዴ አገባሻለሁ ብሎ ያስቀመጣት? እሷን ብትሆን እኮ ከሱ ሌላ ወንድ ያለ አይመስላትም። እጅግ ይወዳታል። መቼም የዋልን ውለታ የምትረሳ አይመስለኝም። እንዴት አድርጌ እረሳለሁ? እጮኛዬ እንዴት አድርጌ እንዳገኘኋት
ብቻ አንተኛን ለማገዝ ዝግጁን እንጂ የእሷን ነገር ለኛ ተው። ኧረ እኔማ ምን አቅም ኖሮኝ በምን አቅም ያግዛችኋለሁ? እዲያ ይዋልን ውለታ እንደማትረሳ እየነገርኩህ አይደል? ህልቅ እሱን ተውትና ምንድነው ማግዛችሁ? ምን ላድርግላችሁ? ከተስማማህ ያ መሰሉ ተብዬው የሰፈራው ደልዳይ የሚወጣና የሚገባበትን ሰዓት ታሳውቀኛለህ። እንግዲያውስ እንደዛ ከሆነማ መቼም ድርድር አለ አይደለ? እንስማማ፣ እንደራደራ። ርክን እንደ ባለፈው ጎን ይቻላል። እንዴ በልሽ ተናገረው። ያው ተተስማማን እንደው በመድኃኒዓለም ልለምናችሁ እኛ ቤት ጠላ እንዳጠጡ እንደውም አትንጡብን፣ አትድረሱብን። እንዴት ደግሞ ምን በደልን? ምን አጠፋን? አይ ይሄ ዘልዛላ ሲንዘላዘለ አፉን ዛጤለውና ያዋርደኛል ብዬ ነው። አንተ ራስህ ዘልዛላ እጅኔ ዘልዛላ ብር ተስማምተናል። ሁለተኛ ቤት መተን ጠላ አንጠጡ። እንጋሲ ማለልኝ ጆርጅስ አራ እኔ ተስማምተናል። በሉ ሰላም አሉ። በል ደህና ዋል። በል ዘሉም የምበጊዘረች ቢደር እግሬ ቁም እኔትሽን ቆማጣ ልታረገኝ አስደረገች። ቆማጣ ልታረገኝ ጠንቋይ ቤት ሂዳ ጠንቋላ እኮ ኃጢአት ነው። አገር ሰላም ብዬ በቤቴ በተቀመጥኩት ድንጃፋ ላይ ምናምን ተጥሎ ብታገኙ አንቺ ነሽ ብላ እኮ ነው ያል እንዲህ ብጮህብኝ። በነገራችን ላይ ታለ ታተይ ላከችልሽን ጨፌ ያስገባሽው? የምን ጨፌ? ቀደም እኮ በሩ ዝግ ሲሆን ጊዜ ጨፌና እንቁላል አስቀምጬልሽ እተይ ሰፈር ማተቤል ላገኝ እጄ ነው። ጉድ! አንቺ ነሽ ያስቀመጥሽው? አዎ እኔ ነኝ። እሰይ 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 የኔ ልጅ አንቺ ነሽ ያኖርሽው። እሰይ እሰይ ከጉድ እኮ ነው ያወጣሽን። እሰይ 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 ከጉድ እኮ ነው ያወጣሽን አንቺ። በሉ ጉዳችሁና ጨርሱ። እናንተ ተፋጁ። በሉ ቻው ቻው። ብርቅ ነሽ ኋላ እመጣለሁ። እሰይ እሰይ እሰይ። ይኸውልሽ እናቴ ይሄን አንቺ ያኖርሽውን አንቺ ነሽ ተብዬ አንቺ ነሽ አስደረግሽብኝ ተብዬ ነበር እኮ አንቺ ነሽ። ግን የሰማዩ ጌታ የት ሄዶ አጋለጠው የት ሄዶ ስትተባበሩብኝ ምን አታምጣ ስለው እያመጣ ይቆልለዋል አሉ። እንደው እባክሽን ይቅርበኝ፣ እባክሽ እንደው እባክሽ ይቅርበኝ፣ እንደው እባክሽ ይቅርበኝ፣ እባክሽ በፍጡም እኔ ይቅራልሽም በፍጡም እንደው እባክሽ ብዬሽ እግርሽ ልደቅ እባክሽ። ተነሽልኝ ብዬሻለሁ አንቺ ሴትዮ ተነሽልኝ። እንደው በጆርጅስ ብዬሻለሁ። ተይ እንጂ አለ አንቺስ ክፉ ባትሆኛ አይደለ ጌታ የፈረደልሽ። ስለዚህ የፈረደልሽን ጌታ ደግሞ እንደዚህ ማስቀየም የለብሽም። ስለዚህ ይቅር ለእግዚአብሔር ቢያት አንቺስ። አዎ እውነቱን ነው። ተነሽ ተነሽ ይቅር ብዬሻለሁ። ግን እኔ እና አንቺ በፍጡም እንደ ድሮ አንሆንም። ኧረ አይሆን እንደዛ አይሆን። እሱማ አይሆንም። እንደ ድሮ እንዲያውም ከድሮ በበለጠ ነው መዝለቅ ያለብን። ይልቁንስ አያችሁ አይደለም በጠብ ሰዓት ያችም ሁሉም ተሰባሰቡ። አሁን ግን ፍቅር ሲሆን ሁሉም እየሾለኩ ነው የሄዱ። ስለዚህ በፍቅር በአንድነት ነው መዝለቅ ያለብን። ስለዚህ አሁን አንድላታችሁ ቤት ቡና አፍሉና እስቲ እኔንም እንደው አፌን ላሟሽው። እሷ ቤት ይሻላል። እሷ ታፍለው። ችግር የለም አፈለዋለሁ። እንሂድ በይ። እሱማ የተቀደሰ ሀሳብ ነው። በሉ ሰላም ናችሁ? ሰላም ነው። ሰላም ነው። ደማቁ ፈልጌሽ ነበር። ምን ነው? እኔ የምልሽ ቆይ ምን አሰብሽ? ቆይ እናንተ ሰዎች ሰው አልፈልግም ካለ አይገባችሁም እንዴ? እኔ ያጮኛለኝ በቅርቡ ሽማግሌ ልኮ ያገባኝ ነው። አይ ከንቱ ባታጨርሻቸው ጥሩ ነበር። አቡሽ እንደሆነ ምን አቡሽ እንደሆነ እሱ ያየውን ሁሉ ነውና የሚከጅል። ኧረ ተይ እሱ ካንቺ ውጭ ተውማ። ያለ ምንስ እንዴት ነበር? እሱን ለእሱ አይደለም። አይ
ለማንኛውም ተወኝ በለው ተው። እንደው እኮ ደግሞ ምን እነዚህ ሰዎች 10 የጨቀጭቁኛል። እሱ ደግሞ እንደው ያየውን መመኘት አያባራምና እኔንም እኮ እናቴ ሽማግሌ ከመላኩ በፊት እንደው ቁም ስቅለት ሲያሳየኝ ነበር። እና መሰሉን ልታገቢ ነው? አዎ ማን እንደመሰሉ ሰላም ዋልክ። ናስቲ አንተ ያቺ አንተ ጎረቤት ደመቁ የምትባልት ለኔ እንድትሆን ካረዳኝ በዚህ ምሳር አንተን ሚስትርም ቦጫጭቅ የምጥላው። ኧረ ተው እረዳለሁ፣ ነግሬሃለሁ፣ አስብበት። እረዳለሁ፣ ችግር የለውም። በል ሰላም ዋል። አቡሽ አቡሽ ማነው? እንዴት ነህ? ሰላም ነህ? ሰላም ነው። ፈልጌ ነበር። ምን ነው? ያው ወደ መስክ እንውረድ ብዬ ነው እንጂ። እሱስ ልክ ነህ። እንደው ያቺ ሴት ምን አለች? ያ ምናምንቴ ምን እንዳስነካት አላውቅም። አሁንም እንደጸነይ ናት። አዋን እንደው እሷን ቢካለች ለምን ሌላ ሴት አታፈላልግም? ዝም በል አንተ። እኔ ከሷ ሌላ ሴት ልይዘው እና ምን ይሻላል? የሚሻለውንማ እኔ ያውቃለሁ። እሺ በል ያው እንሂድ። በል ሰላም ነው? ሰላም ናችሁ? ምን ሰላም አለ ብለህ ነው? የሰፈራው ድላይ እስካልጠፋ ድረስ ጥሩ ነው። ለማጥፋትም ሆነ ለመውደልደል ልብ የሚያስፈልግ አይመስልህም? እሱስ ልክ ብለሃል። ግን ለእንዳንተ አይነቱ ቦጭቧጫ ልቤንም አላሳይም፣ ሽመሌንም በቅርብ ቀን እንደማቀምስ አትጠራጠር። ኮበል ሞክረኛ አንተ ታው እንዲው አሁን ማን ይሙት የሰፈራው ድልዳዩ ማን እንደሆነ የለየ አይመስላችሁም? ይልቁንስ እዚህ መንደር መሃል እንደዚህ ከምትደነፋ እንደ ጀግኖች ወደ ጫካ ወርድ ያገጥመኝ። በላውረድ እንውረድ እኮ እሱማ የወንዶች ነው። በል ከቢለው ስር እንገናኝ። በል አንተ እኔማ ያመታው ተብየው በሽመል አንቆራጭ ነው። አንተማ ካልክ እኔም ከጎን ነኝ። በል እንሂዳ። በላ ሂደን አንተ ወዴት እየሄዳችሁ ነው? ምን ነው ሰውነታችሁ ግሟልሳ? ወደፊት ነው እያልን ነው። ደግሞ እዛ ምን ነገር ደገሳችሁ? ያው ደልዳይ ነው ግጠሙኝ ብሏል። እንግዲህ አፈር ታላገበረው ሆነ ብለህ ነው። ራ እናንተስ ወይ ያማችኋል፣ ጤና የላችሁም ልበል? እሱን ሀገሪው በምከተ ቆጣው ቆይ ቀረውን እናንተ ልመቱ ነው። እኔ መድኃኒዓለምን ኋላ ነግሬያችኋለሁ፣ በቃሬዛ ነው የምትመለሱ። ይልቁንስ እሱን ተውትና እኔ ጋር እንዲህ ዜድ ያለ እዲያ ምከቱን ተው። እልቅ ዜድ ያልከው ምንድን ነው? እንስማው። እሱ አሻፈረኝ እምቢ ብሎ ፊሮ ከወረደ እጮኛው ለከብት ሳር ልታጭ ሄዳ የለም እንዴ? እሷንም አጠልፏት
እዲያ ሳልንጠን አንተ ጅሩ ነህ። አርዋ ልክ ነው፣ እውነቱን ነው። እና ልንጠን ከዛ በኋላ እሱ እዛ ሲመጣ በሽመል ቀደቀ እንደንጥለዋለን። ከዛም እሷ ማን ጀግና እንደሆነ መርጣ ታገባለች ማለት ነው። እውነት ነው። በሉ ይቅናችሁ ጎበዜ ካልክሽ እዚህ ቤት እመት ደግሞ ማን ነው? እኔ ነኝ። ነይማ። አሃ አንተ ነው ወይ? ና ግባ። ኧረ አልገባ። ታታ ያምልክ ትወዳለች። ዝም ብለህ ናማ ግባ። አሃ እና ማን ሞተ በይ? እዛ ላይኛው ነው ያቸት ያስካለች ልጅ አረፈች አሉ። አይ ጉድ አይ ጉድ አይ ጉድ አይ ጉድ! እንዴት እጃቸውን ተቆርጠዋል አንቺዬ? አይ አያምጠው የለም። አይ ዘላ ግባ። እስቲ እንዲያው ህጂና አንቺዬ ና በል ግባ። ና አጎዛ የለም እንዴ አንቺ? አክላ አመጣለህ ነው አንተ ጓ እንደውስጥ ቁጭ በል። እንደው አንተዬዋ እንደው ዝግጅቱ እንዴት ነው? አሃ የምኑ ዝግጅት? አሃ ጓደኛህ ሊያገባም አይደል? አሃ ያው ፍልጥ ነው። ፍልጥም እንደማልሰንፍ ታውቂያለሽ። ስማዋን እንደው በላ አድርግና እንደው ወጥም ሳንሰራ ቀርተን ለሄን ቀመስ አድርግ። ኧረ ይሁን እና ቡናውን ላፍላለህ በል። ኧረ እሜቴ ቢመጡሳ? እሷ አትመጣም ለቅሶ ሄዳለች ብዬ ይሄን እንዴ ብትመጣስ ደግሞ ገና ተመጋባታችን በፊት ሀገሬው ቢያይን ምን ይለን አንቺ? አይዳ ሀገሬው እንደሆነ አዝላው ብታድም እግሬ ተዘላዘለ ማለት አይቀር። እሱስ ልክ ነሽ። ኧረ ጉዴ ፈላ። ማን ነው? እኔ ምን ነው? አቤት እሜቴ ይሆኑ እንዴ? ናት መሰለኝ። ኧረ ጉዴ በጉዳችን ወጣ። መከራዬ። እሺ አሁን ወዴት አባቴ ነው የምገባው? እስከ ወደ ጓሮ ገባ በል። አይ የሆነ ነገር በይ። ገባበልማ ወደሱ። ማን ነው? አሃ ኧረ ማን ነው? ምን ነው አይሰማም እንዴ? ና ግባ። ኧረ አልገባ። ኧረ ና ግባ። አሁን ቡናም ላፈላ ነው። ና ግባ። አልገባም አንቺ ና ግባና ቡና ጠጥተም ተዳደመ። ኩየም አለ ና በል። አለ እንዴ? ና በል። ሱማ ካለ ማዳንሳሉ ነው አራሳሉ ነው። ተመስገን ጌታዬ። ና በል ግባ። ነው ና በል ግባ። መቼ እንግሊዙ ና ቁጭ በል ሀጂዬ፣ ቁጭ በል። መጣሃል እንጂ? መጣሁ። በልንካ የመጣህበትን የደረስክበትን ማዕድ ላይ ደርሳል። ምን ላድርግ ብለው እኔማ ናፍቆቱ አላስቀምጥ ቢለኝ እኮ ነው አንተዬ። አይ ጥሩ ነው እና ምን እግር ጣለበት? እንደው ስለዚህ ስለደመቁ አንዳንድ ነገር ላጣራ ብዬ ነው። ጥሩ ነው። አይ አንተ እሷም እንደው ብዙ ወዳጅ አላት። እሷም ካንተ ሌላ እንደው ምንም አይታያትም። እኔስ ቢሆን ካለሷ አይሆንልኝ ብለሽ ነው? አይ እሱስ አንድ ናችሁ። እንደው ቡናውን ላፍለውና ጠጣችሁ ሄዱ። ኧረ እኔ እንኳን እዛ የምቸኩልበት ጉዳይ ያለኝ ልሂድ። ኧረ ተው ጠጡ ተው። አይ እንሂድ፣ እኔ ልሂድ። ተይው እዛ የምቸኩልበት ጉዳይ አለኝ። በይ እኔም እንግዲህ መሰሉዬን ታገኘሁት ወዴት ደረስ ብዬ ልምጣ። በሉ እሺ በሉ አትጥፉ። በይ ሞሳው ናችሁ። እሺ
እና እንሂድ እዛ ድረስ እንግዲያስ እያወጋን እንሂድ። አንተው ሄደን እስቲ አንተ ትሸከማለህ፣ እኔ ደግሞ ሰው አይልሃለሁ። ችግር የለውም። በል እንግዲህ እንሂድ። እናንተ ስጠራችሁና ስሙኝ አውቃችሁ ነው። አልሰማንም ነበር። ደግሞ የልጠር ነው። በል ተመለስ። እናንተ ጋር ነው። ምነው ደግሞ ችግር አለ እንዴ? ልክ ነህ፣ ትጠቅማለህ። እውነትህን ነው። እናቴን ትጠቅማለህ ተይ ነበር። ተነስተውስ እስኪ የምታመጪው ነው የምናይ። በላንተ እዚህ እሷ
ወይ አርግል የምጥላት አትንቀልኝ ይወንጅ እንዳትነቃለኝ እዚህ ቆዝ ይወደልኝ ሙኝ እሱን የመሰለ ሸበላ አግኝተሽ አንቺ ሞኝ አትሁኝ እሱን የመሰለ ሸበላ አግኝተሽ ወደ ብያለሽ ይድግጃ ምን ይስራታየ አትሙኝ ይዘርዛላ ይህ እንግዲህ ይሟፋንዲሽ የምትልባ ያወቅ ሙቃል አይደል እንዴ ይመጣል ምን አስቸኮለ ወር እንግዲህ ነው ወለው ትንሽ ተራፈስ ወይ ያተያክ ነው ቅድም ከእነሱ ጋር ተመሳጥረ አሁን ደግሞ ከእሱ ጋር እናገርዛለሁ እኮ ምንድን ነው የምትናገረው ከእነሱ ጋር አብሮ ነበረ እኮ ምንድን ነው የምሰማው ነገር አንተዬ አሁን አመንከው ይህ እኮ ከመብላት ከመጠጣት ከማራት ውጭ የሚያውቀው ነገር የለም ሩጁት ይህ ነገር ምንም እየጣመኝ አይደለም የምሰማው ነገር ሁሉ የትም አላለኝ እስቲ ተነሽ ምንድን ነው አንተው ምንድን ነው ልጁ ያለው ነገር እስኪ በደንብ አስረጅ እኔማ ምን ላድርግ ብለህ ነው በህይወት የመጡብኝ በሚስት የመጡብኝ ቀድሜ እንዳልነግርህ ደም ልትቃባ ሆነ ምን አባት ይላል አንተስ ብትሆን ምን ነበር የምታደርግብህ የኔ ነገር ቢደርስብህ እኮ እነሱ ስላንገራገሩ አገባታለሁ ብዬ ያስቀመጥኳትን ቅምጥ አሳልፈህ ለማንም ወንበዴ ትሰጣለህ አንተ ምን ላድርግ ብለህ ነው እኔ ከራሴ የወረደልኝ መስሎኝ ነው እንጂ የሁሉ ጉድ ይመጣብኛል ብዬ በምን አሰብኩት አንተዬ እኮ እንደዚህ የሚያንገራግሩ ከሆነ ለእኔ ብትነግረኝ አይደለም ለእነሱ ለሺ ሰው አልሆንም እንዴ ይህን ጀግንነት የታየውልህ የአበቁላ የማይረባ አሁንም አየሁላቸው እኮ ቡቅ ቧቃ ሁላ ማንም ያልደፈረኝን በእነሱ ልትደፈር እንሂድ አንቺው አንተ ግን ሌላም ጊዜ ቢሆን እንደዚህ ማድረግ አይቀርም ከዚህ በኋላ ግን አንተ ጋር መውጣት መግባት የማያስፈልገኝ አረ ፍቅራችን አምሩ እሱ ለፍቅር ብሎ አይደል እንዴ ሁሉ ነገር ያደረገው አንተስ ለፍቅር ስትል አይደል ከነዚህ ወጥቼ አላውቅም እንዴ እሱ ዳንተስ የተደባደበልህ አይደል እንዴ ተው እንጂ መሰለኝ እሱስ ልክ ነሽ በህይወቱ ተመጡበት እሱማ ምን አማራጭ አለው ብለሽ ነው አንተ ወቁ አቤት ዋ